አሁን ደግሞ የዓለምን ግማሽ ተጉዘን አትላንታ ገባን። የተለያዩ የልዕለ ግንባታ አድናቂዎች ከእግር ኳስ ደጋፊዎች ጋር ተቀላቅለዋል። ወደ ጆርጂያ ዶም እንኳን በደህና መጡ። የበፊት ተሞክሮ ሊደግምልን የሚችል ምንም ነገር የለም። በቃ የለም። የአካባቢው ማህበረሰብ ለዚህ ነገር ያለው አመለካከት እጅግ በጣም ጥሩ ነው። ምንም ጥያቄ የለውም። በዕለተ እሁድ የጆርጂያ ዶም በሺዎች የሚቆጠሩ የፋልከን አድናቂዎች ይሞላል። እነዚህ ግንባታዎች በማህበረሰባችን ውስጥ ዘመናዊ ካቴድራሎች ናቸው። እናም ከአሜሪካ ባህል ውስጥ ትልቁን ድርሻ ይይዛሉ። ይህ ባህል ግን ችግር ውስጥ ሊገባ ይችላል። ቴክኖሎጂ ከጊዜ ወደ ጊዜ ቀጥታ ዝግጅቶችን እያዘመነ እየተመለከትን ነው እና በአሁኑ ጊዜ ቤት ተቀምጦ ቴሌቪዥን ማየት ቀላል ነገር ሆኗል። ጆርጂያ ዶምን እንደገና ማደስ አማራጭ አይደለም። አሁን ያለንበት ጆርጂያ ዶም ስቴዲየም ለእግር ኳስ በጣም ቆንጆ ነው፣ ነገር ግን ለደጋፊዎች አገልግሎት ለመስጠት ያን ያህል ጥሩ አይደለም። ዛሬ ላይ ደግሞ ሰዎች የሚጠብቋቸው ነገሮች ከፍ ከፍ እያሉ ነው። አሁን የአትላንታ ፋልከንስ የቀጣዩ ትውልድ ስታዲየም በአጠገቡ እየገነቡ ነው። ልዩ የሆነና ተምሳሌታዊ የሆነ ነገር ነው መገንባት የምንፈልገው። ከዚህ በፊት ማንም ሰው አይቶት የማያውቅ እንዲሁም ስታዲየሞች ምን መሆን እንደሚችሉ እንደማሳያ መሆን የሚችል ነው። እንደ መነሻ የሥነ ሕንፃ ባለሙያዎች ጥንታዊ ሮምንና የ2000 ዓመት ዕድሜ ያለውን መቅደስ ፓፓቲየንን መለስ ብለው ተመልክተዋል። 125 ዓመተ ምህረት ላይ የተገነባውና አሁንም በዓለም ላይ ትልቁ ጠንካራ የሆነ የኮንክሪት መቅደስ ነው። ፓንቴኑ ኦክላስ አለው። በመሃል ላይ ያለው ስፋት 30 ጫማ ያህል ነው እና ይህ ነጥብ ብርሃን ወረድ ቢልና ብርሃኑ በ50 ያርድ መስመር ላይ ቢያተኩር ጥሩ አይሆንም ወይ ብለን አሰብን። አትላንታ 83000 ደጋፊዎችን የሚያስተናግድ አዲስ ስታዲየም በመስራት ፓፓቲየንን ወደ ላቀ ደረጃ ለማድረስ ወስናለች እና ኦኩለስም ቢሆን ሮም ውስጥ ካለው ከአንዱ በ5 እጥፍ ይበልጣል። ይህንን የፓንቴንን ምልከታ ሮም ላይ አይተነዋል እና ይህንን አስደናቂ ነገር ለመፍጠር ጥሩ አጋጣሚ እንደሆነ ተሰማን። ስታዲየሙ በዓለም ትልቁን የቪዲዮ ውጤት ማሳያ ሰሌዳ ይዛል። እናም እንደ ካሜራ ሌንስ የሚከፈትና የሚዘጋ 8 ሚሊዮን ፓውንድ ያህል ክብደት የሚመዝን ጣሪያ ይኖረዋል። የኦክለሱ መክፈቻ መሃል ላይ ቢሆንስ መሆን ይችላል? የምንደራደርበት ነገር አልነበረም። በቃ ማድረግ አለብን። በዚህ ያህል ሐሳብና ስፋት የስታዲየም ፕሮጀክት እስካሁን ድረስ ተሞክሮ አያውቅም። ሥራውም መዋቅሩን በሚደግፉ ዋና ዋና ምሰሶዎች በመገንባት ይጀምራል። ብዙ የብረት ማሰሪያዎች ወደ መሰብሰቢያ ቦታ ይመጣሉ። በመቀጠልም አንድ ላይ ሆነው እንደ ዋና ምሰሶ ይገጣጠማሉ። ወደ ቦታው ለመውሰድ ደግሞ አውሬውን ማሽን ዝግጁ ያደርጉታል። ማኒኮዎክ 31000 ስሪቱ የአሜሪካ የሆነ ትልቅ ክሬን ነው። ኦፕሬተሩ ሚዛኑን ለመወሰን የማንሳት ሙከራ ያደርጋል። ጄሰን፣ መጨረሻችን ምን ይመስላል? ሁሉም ጥሩ ሁኔታ ላይ ነው ያለው ዴቭ። እሺ ሰዎች ከፍል ማድረግ እንዘጋጅ። ወደ 1 ሚሊዮን ፓውንድ የሚጠጋ ክብደት ያለው ይህ ማንሻ ከፕሮጀክቱ በጣም አደገኛ ማንሻዎች አንዱ ነው። ነገር ግን ከጂም ጋር ወደዚህ እንድትመጡ ፈልጋለሁ። የማናገራችሁ ነገር አለ። ተቀብያለሁ። በቀጣይ በማይቻለው ፕሮጀክት ላይ አትላንታ ውስጥ ሰራተኞች የዓለማችንን እጅግ የላቀ የስፖርት ሜዳ የሆነውን የማርሴዲስ ቤንዝ ስታዲየም እየገነቡ ነው። በጥንታዊውና ድንቅ በሆነው የ2000 ዓመት ዕድሜ ባስቆጠረው የሮማውያን ፓፓቲየን ሥራ ተነሳሽነት በሥራ ቦታው ላይ ሰራተኞች ምሰሶውን የሚይዘው የመጀመሪያውን የብረት ማሰሪያ እያነሱ ነው። ወደ 1 ሚሊዮን ፓውንድ ክብደት ያለው ይህ ማንሻ ከፕሮጀክቱ በጣም አደገኛ ማንሻዎች አንዱ ነው። ነገር ግን አንድ ችግር አለ። ከጂም ጋር ወደዚህ እንድትመጡ ፈልጋለሁ። የማናገራችሁ ነገር አለ። ተቀብያለሁ። ዋናውን ስራ እዛ ላይ ማስተካከል ነው። ንፋሱ የሚመጣው ከሰሜን ምዕራብ በኩል ነው። ባንዲራውን ማየት ይቻላል። ከመሰሶ ጋር ጎን ለጎን ማስኬድ እንችላለን። ትክክል። አሁን የማቆሚያው ንድፍ ላይ ነን። ንፋሱ ትንሽ ጠንከር እያለ ነው። መከታተላችሁን ቀጥሉ። ለ15 ደቂቃ ያህል ከ20 በታች የሆነ ወጥነት ካለው እንደገና እንሞክራለን። ይህ ነገር 980 ሺህ ያህል ፓውንድ ይመዝናል። እዛ ላይ ይዘው ልትወጣ የማትደፍረው ነገር ነው። ውሳኔው እንግዲህ የፎርማኑ ነው። ጄሰን፣ ንፋሱን ይወስድ። ከላይ ያለው ስሜት እንዴት ነው? ነፋሱ ተመልሷል። ሁሉም ሰው ወደ ስራ ይመለስ። እሺ ዴቪድ። እሺ ቶኒ፣ ገመዶቹን በመለያ መስመሮቹ ላይ እንሰራቸው። ንፋሱ ምቹ ነው። ስለዚህ ከንፋሱ ጋር አብረን መጓዝ አለብን። ሁላችሁም ጎትቱ፣ ጎትቱ፣ ጠንከር በሉ፣ ጎትቱ። ከ120 ጫማ በላይ ከፍ ብሏል። እሱን ለመያዝም የብረት ሰራተኞች ቦታቸውን ይዘዋል። ጥሩ ላይ ነህ፣ ግን ትንሽ ጫማ ብቻ።
አሁን ወደ እኔ እየመጣ ነው። ምሰሶውን በፍጥነት መቆለፍ አለባቸው። አንድ ከባድ ንፋስ ነፈሰ ማለት ሁሉም ነገር ገደል ገባ ማለት ነው። እሺ፣ ትንሽ ወደ ቀኝ ቀስ። በጣም ጥሩ። በጥንቃቄ አሰሩት። ትንሽ ጠጋ አድርገው ጄሰን። ቦታውን አገኙት። የመጀመሪያው ምሰሶ ከወጣ በኋላ ቀጣዩ ፈተና ከፊት እንደተጋረጠ ነው። ቀጥ ካለ ርብራብ ውስጥ የተጠማዘዘ ኦኩለስ እንዴት ሊፈጠር ይችላል? የመዋቅሩ ትልቁ ፈተና ጣሪያው ነበር። እስካሁን ብዙ ውስብስብ ህንፃዎች ላይ ሰርቻለሁ። ከሰራዋቸው ውስጥ ደግሞ እጅግ በጣም ውስብስቡ ፕሮጀክት ይሄ ነው። ሰራተኞቹ ትልቁን ምሰሶ በአራት ማዕዘን ቅርጽ በማድረግ መስራት ይጀምራሉ። እኛ ኤትረሰስ ብለን የምንጠራው 4 ማቆሚያዎች አሉት። ርዝማኔው 720 ጫማ ነው። 4 ተጨማሪ ቢትረሶች በ45 ዲግሪ ማዕዘኖችን በመጨመር 8 ጎን ይመሰርታሉ። በመጨረሻም ትናንሽ ሲትረሶችን በመጨመር ቀለበት ቅርጹን ይፈጥራሉ። ምሰሶዎቹ በፒንዊል ቅርጽ በኦኩለሱ ዙሪያ ይያያዛሉ። ከላይ እንደሚታየው አየር ላይ ወደ 200 ቶን የሚደርስ ብረት ነው ያለው። እጅግ በጣም የተጠላለፈ ነው። ርብራቦቹ በሚያስደንቅ ሁኔታ በ600,000 ብሎኖች የታሰሩ ናቸው። ሁሉም ደግሞ በእጅ ነው የታሰሩት። ማፈኛው ከታች ነው። ከኔ በታች ያለውስ? እሺ ቆይ አንድ ጊዜ። ከላይ ተንጠልጥላችሁ ስትሰሩ ብሎን ወይም ማፈኛው ቢጠፋ ምንም ማሰብ አይጠበቅባችሁም። ችግር ሲፈጠር ለማስተካከል ሰራተኞቹ ከፍተኛ ቴክኖሎጂ ነው የሚጠቀሙት። ከአውቶዴስክ 3D መሳሪያ መጠቀም የግንባታ የመረጃ ሞዴሊንግ ወይም ቢም ይባላል። በእንደዚህ አይነት ቦታዎች ላይ ችግር ሲያጋጥመን አይፓዳችን ላይ ይሄኛው ሞዴል አለን እና ሰዎቻችን ምን እየተፈጠረ እንደሆነ ማየት ይችላሉ። ቢሙ ለሰራተኞቹ ትክክለኛ የ3D ምስል እስከ ውስጥ ብሎኑ ድረስ በዝርዝር መረጃ ይሰጣል። እሱ ረድፍ ላይ ያለው ማፈኛ ከስር ነው የሚገባው። ከስር ነው በትክክል። እሺ ደርሶኛል። አትላንታ ውስጥ ሰራተኞች በታሪክ አሻራውን ያሳረፈውን የስፖርት ቤት እያጠናቀቁ ነው። የመርሴዲስ ቤንዝ ስታዲየም። ሁሉንም ነገር ከፍ አድርገው ሰርተውታል። መቀመጫዎቹ በጆርጂያ ዶም ውስጥ የነበሩትን መቀመጫዎች አሁን ወደ 21 ኢንች መቀመጫ አሸጋግረናል። የዓለም ትልቁ የውጤት ሰሌዳ። እዚህ ህንፃ መሃል ላይ ይህንን አስደናቂ ክፍተት ለመስራት በጣም በጥንቃቄ እየተጓዝን ነው። አሁን ቀጣዩ ነገር ምንድን ነው? ከኋላ የምታየው የሄሎ ቪዲዮ መጀመሪያ ነው። በአይነቱ የመጀመሪያ የሆነውና የ5 ፎቅ ርዝመት ያለው የሄሎ ሰሌዳ በኦክለሱ መሃል በውስጥ በኩል ይጠቀልላል። ቦርዱ 1100 ጫማ አካባቢ ነው እና ይህንን ገልብጠን ከላይ ወደ ታች ብንዘረጋው በአሜሪካ ውስጥ 24ኛው ረጅሙ ህንፃ ነው የሚሆነው። የስታዲየሙ ጣሪያ ሳቢ የሆነ ዘውድ መሳይ ሲሆን ጣራው እንደ ካሜራ ሌንስ የሚከፈቱና የሚዘጉ 8 ባለ 3 ማዕዘን ሽፋኖች አሉት። ሰዎች ይህ ነገር አሜሪካ ውስጥ የተለየ እንደማይሆን ነግረውናል። በዓለም ላይ ግን ልዩ ይሆናል። እንደዚህ አይነት የጣሪያው አሰራር ደግሞ በምንም አይነት ቀላል አይሆንም። እያንዳንዱ ባለ 3 ማዕዘን ሽፋን ከ230 ጫማ በላይ ርዝመት አለው። ክብደቱም 1 ሚሊዮን ፓውንድ የሚመዝን ነው። እናም በቀጥታ በሜዳው ላይ ነው የሚንጠለጠለው። ሽፋኖቹ በሚከፈቱበት ወቅትም እንዳይወድቁ በልዩ ሁኔታ በተሰራ ተንሸራታች መንገድ የተያያዙ ናቸው። የውስጥና የውጭ ተንሸራታቾች ናቸው ያሉን እና የውስጠኛው ተንሸራታች የስበት ኃይልን ችሎ ወደ ታች የሚገፋውን ኃይል ይሸከማል እና የውጭኛው ደግሞ የካንቲሊቨሮቹን ሚዛን ያስተካክላል። ለዚህ መተግበሪያ ደግሞ መጀመሪያ ቴክኖሎጂያችንን ማዳበር ነበረብን። ኦክለሱም የሚዘጋው በ8 ደቂቃ ውስጥ ብቻ ነው። ይህ በሰሜን አሜሪካ ውስጥ ከተገነቡት ሁሉ ፈጣኑ መተጣጠፍ የሚችል ጣሪያ ነው ሊባል ይችላል። ይህ ስታዲየም አንዴ እንደተጠናቀቀ ታሪክ ቀያሪ ስታዲየም ይሆናል። በዚህ ህንፃ ውስጥ የሰራነው ነገር ሁሉ ከእግር ኳስ ጨዋታው በበለጠ የጨዋታውን ቀን አይድረሴ ለማድረግ ሆን ብለን ያደረግነው ነገር ነው። ከተማችን ውስጥ ነው። ሰዎች ይህንን ለማየት ብቻ ከመላው ዓለም ይመጣሉ እና ከዓለም ምርጥ 8 ስቴዲየሞች ውስጥ ይመደባል። ይህ ፕሮጀክት የ21ኛው ክፍለ ዘመን ስታዲየም ሊመስል የሚችለውን ገደብ እያለፈ ነው። በዌስት ኮስት መሐንዲሶች የተለያየ ፈተና ያጋጥማቸዋል። የመሬት መንቀጥቀጥ። ሎስ አንጀለስ በ1994 የኖርዝ ሪጅ የመሬት መንቀጥቀጥ ከተማዋን አወደማት። ሕንፃዎቹን አጠፋ፣ መንገዶቹን አፈራረሰ። በዳውንታውን ሎስ አንጀለስም ረጅም ከፍታ ያለው ግንባታ እንዲቆም ተደረገ። አሁን ከ20 ዓመታት በኋላ ነገሮች ተለዋውጠዋል። አንድ ቡድን 1100 ጫማ ከፍታ ያለው ሰማይ ጠቀስ ሕንፃ እየገነባ ነው። የዊልሻየር ግራንድ ከምዕራብ ሚሲሲፒ ረጅሙ መዋቅር ሲሆን
ፈተናው ግን ግዝፈቱን መቋቋም እንደሚችል ማረጋገጥ ነው። የረጅም ህንፃ ንድፍ በመሬት መንቀጥቀጥ በኩል ሚዛንን እንዲጠብቅ ተደርጎ ነው የሚሰራው። ቀልጣፋና ቀለል ያለ ህንፃ ከሆነ የፈለከው በእነዚህ ህንፃዎች ውስጥ ፍላጎትን ታገኛለህ። በመሬት መንቀጥቀጥ ውስጥ ረጃጅም ህንፃዎች ይንቀጠቀጣሉ ወይም ይወዛወዛሉ። ነገር ግን መሰረቱ ከመጠን በላይ እንዳይንቀሳቀሱ ይቆጣጠራቸዋል። የዊልሻየር ግራንድ ቦታን ለማቆየት 82 ሚሊዮን ፓውንድ የኮንክሪት መሰረት ያስፈልጋል። ይህም የዓለምን የኮንክሪት ፍሰት ክብረ ወሰን የሰበረ ነው። ለኛ በሎጂስቲክ እይታ በጣም ከባድ ነበር። ኤልኤ አካባቢ ያሉትን ሁሉንም መጠቀም ያለብን ነገሮች በትክክል ተጠቅመናል። ሁሉም ሰዎች እንደኛ አይደሉም። በሱ መንገድ ልትወስዱ ትችላለህ። በሰዓት 6 ሚሊዮን ፓውንድ ያህል ኮንክሪት ነው የሚያፈሱት። ነገር ግን ይህ ችግር ይፈጥራል። ኮንክሪት በበዛ ቁጥር ሙቀትን ያመነጫል። ከ160 ዲግሪ በላይ ከሆነ ተመልሰው እንደገና መጀመር አለባቸው። ስለዚህ በሲሚንቶ ውስጥ በ20 ማይል ያህል በቧንቧ ውስጥ የሚያልፍ የቀዘቀዘ ውሃ በመጠቀም እንዲቀዘቅዝ ያደርጋሉ። ልክ 150 ዲግሪ ላይ ስንደርስ እነዚህ ቁጥሮች እስኪወርዱ ማየት እስክንጀምር ድረስ በጣም ያስጨንቀናል።